የአዲስ አበባ ካራቴ ፌዴሬሽን ከሳባኪ አሻራ ካራቴ ፌዴሬሽን ጋር በመተባበር ያዘጋጀው ሀገር አቀፍ የግል የበላይነት ሻምፒዮና ፍጻሜውን አግኝቷል። ውድድሩ በርካታ ተተኪ ታዳጊዎች የታዩበት እንደሆነም ፌዴሬሽኑ አስታውቋል። አለማየሁ ሙሳ ተጨማሪ አለው። የአዲስ አበባ ካራቴ ፌዴሬሽን ከሳባኪ አሻራ ካራቴ ፌዴሬሽን ጋር በጋራ በመተባበር ያዘጋጀው ሀገር አቀፍ የግል የበላይነት ሻምፒዮና ውድድር ተጠናቀቀ። ከ6 ክልሎች የተውጣጡ ከ200 በላይ ስፖርተኞች በራስ ኃይሉ ስፖርት ማዕከል ጠንካራ ፉክክር ሲያደርጉ ቆይተው ውድድራቸውን አጠናቀዋል። የሳባኪ አሻራ ካራቴ ፌዴሬሽን ዳይሬክተር ማስተር ተስፉ ጎሹ ስፖርቱን በማሳደግ በዓለም አቀፍ ውድድር የተሻለ ውጤት ለማስመዝገብ ጥረት እያደረግን እንገኛለን ሲል ተናግረዋል። በየትኛው የማርሻል አርት ስታይል ጠቃሚ ነው። እንደ ዓለም የሳባኪ ፌዴሬሽን እንዲሁም ደግሞ የተባበሩት ማርሻል አርት ፌዴሬሽን አባል ነኝ። ስለዚህ እዛው ውስጥ ዓለም የሚፈልገውን ተወዳዳሪዎች ምንድነው የሚለውን ተሞክሮ አግኝተን አይተናል። በ2024 ላይ የተባበሩት ፌዴሬሽን ባዘጋጀው የዓለም ሻምፒዮና ላይ ወርቅ አንጥቼ ነበር። ተወዳዳሪ ነበርኩ። ኢንተርናሽናል እዛ ዳኛም ነበርኩ። እዚህ ላይ መጥቶ ሁሉም ስታይሎች ወደ አንድ መድረክ መጥተው እንዴት ይሰራሉ የሚለውን በተግባር አይተንበታል። በዚህ ስታይል ውስጥ በተለያዩ የማርሻል አርት ዘርፍ ያካተተ ነው። ነገር ግን አንድ ህግ አለ። ህጉ ደግሞ ኦሎምፒክን ከሚደግፈው እና ለኦሎምፒክ ስታንዳርድ የሚሆን ሩል ነው ኮርስ ተሰጥቷቸው እየዳኙ ያሉት። ስለዚህ ቀጣይ ይህንን ስፖርት ዳብሮ እያንዳንዱ ማህበረሰብ እሱ በሚችለው አቅም ለህፃናት፣ ለአዋቂዎች፣ ለሽማግሌ ከአማተርም ከፕሮፌሽናልም ያመዛዘነ ውድድሮችን ማድረግ ነው ዓላማ ያለው። የፌዴሬሽኑ ፕሬዝዳንት አቶ ኪሮስ በርሄ በበኩላቸው ስፖርቱ በፋይናንስ ድጋፍ ቢደረግለት የተሻለ ነገር ይመጣል ሲሉም ይናገራሉ። የፋይናንስ ድጋፍ ይፈልጋል፣ ግን ያለ ምንም ፋይናንስ ድጋፍ በራሱ ጥረት እዚህ ላይ ደርሷል። አሁን እንደምታየው ማለት ነው። መንግስትና ባለሀብት ቢያግዙ ደግሞ ከዚህ በእጥፍ ይሄዳል። ልክ እንደ ሌሎች ሀገሮች ደግሞ ተወዳዳሪ እንሆናለን። ስለዚህ ትልቅ እገዛ ይፈልጋል። የሳባኪ አሻራ ካራቴ ፌዴሬሽን የቴክኒክ ኮሚቴ ኃላፊ ማስተር አላዛር ተስፋዬና የህዝብ ግንኙነት ኃላፊው ማስተር ዘሪሁን አሸናፊ ውድድሩ ደማቅ እንደነበረ ገልጸው በቀጣይ ከዚህ የተሻለ ለማካሄድ ትልቅ ስንቅ ይሆነናል ሲሉም ተናግረዋል። ለዚህ ስፖርት ያው ትልቅ አስተዋጽኦ ፌዴሬሽኖች ትልቅ አስተዋጽኦ አድርጓል። አራቱም የካራቴ የማርሻል አርት ፌዴሬሽኖች ድጋፍ በማድረግ ይህ ስፖርት እዚህ ደረጃ እንዲደርስ አስተዋጽኦ እያደረጉ ነው ያሉት። ወጣቶቹ ደግሞ ከስነ ምግባርና ከዲሲፕሊን አልፎ የመወዳደሪያ ስፖርቱ በጣም በነጻነትና በግልጽነት የሚሰሯቸው ስራዎች እንደሆኑ እያየን ያለ ነው። በተለይ ህጻናቶችን ለነገ ለዚህ ሀገር ተተኪ እንዲሆኑ ተወዳዳሪ እንዲሆኑ ትልቅ ስራ እየተሰራ ነው ያለው። አዲስ አበባን ጨምሮ ሌሎች አጎራባች ክልሎች ተገኝተውልናል። ውድድሩ እንግዲህ ኦል ስታይል ነው። ውሹ አለ፣ ቴኳንዶ አለ፣ ወርልድ ቴኳንዶ አለ፣ አይቲኤፍ አለ፣ እንደገና ደግሞ ጂትኩንዶ አለ፣ ካራቴ ሾቶካን አለ፣ እነዚህ አይቲኤፍ አለ። እነዚህ ሁሉ ናቸው የተካሄዱት። አሁን ውድድሩ ምንድነው የኢትዮጵያን ስፖርት ኦል ማርሻል አርትን ለማነቃቃት አሻራ ኦል ሳባኪ እጅግ በጣም ጠቃሚ በመሆኑ ሁሉም ክልሎች እኛ ጋር ተገኝተው ይሰራሉ ብለን ነው የምናስበው። አሁንም በ6 ክልሎች ጀምረናል። እንግዲህ ቀጣይ ደግሞ ከዚህ የተሻለ ይኖራል ብለን እናስባለን። የአዲስ አበባ ካራቴ ፌዴሬሽን የጽህፈት ቤት ኃላፊ አቶ ማቴዎስ አስራት በበኩሉም በቂ የሆነ የውድድር ዕድል አለመኖር ለተተኪ ስፖርተኞች ትልቁ ፈተና ነው። ይህንን ለመቅረፍ ከአጋር ፌዴሬሽኖች ጋር በጋራ እየሰራ እንገኛለን ሲል ተናግረዋል። አጠቃላይ አንዱ ለስፖርቱ እድገት ችግር የሆነው የውድድሮች ማነስ ነበር። ይህን ችግር ለመፍታት ለስታይሎች እውቅና ሰጥተን በትብብር ከነሱ ጋር ውድድር ማዘጋጀት ከአሁን በፊት ስናደርግ የነበረው ፌዴሬሽኑ ብቻ ነበር ውድድር ሲያደርግ የነበረው። በተመሳሳይ ከአሁን በፊት እውቅና የሰጠናቸው እነ ሾቶካን ኢትዮጵያ፣ ጄኬስ ኢትዮጵያ ያሉ ስታይሎች ውድድሮች ሲያዘጋጁ ህብረተሰቡም ተጠቃሚ ይሆናል፣ ስፖርቱም ያድጋል ብለን እናስባለን። ዓመታዊ የባህል ስፖርቶች ፌስቲቫል ዛሬ ሲጀምር የቤት ውስጥ የማጣሪያ ጨዋታዎች ተካሂደዋል። በምዕራብ ኢትዮጵያ ክልል ሆሳዕና ከተማ 22ኛው የባህል ስፖርቶች ውድድርና ፌስቲቫል በይፋ በቤት ውስጥ ውድድሮችም ተጀምሯል። ባለ 12ና ባለ 18 ጉድጓድ የገበጣ ጨዋታ በሁለቱም የጾታ የማጣሪያ ውድድርም ተካሂዷል። በተመሳሳይ የቡና የእርሻ ስፖርቶችም በዋቸሞ ዩኒቨርሲቲ አማካኝነት ተካሂደዋል። የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዝዳንት ወይዘሮ ህይወት መሐመድ ውድድሩ በተሳካ መልኩ መጀመሩንም ተናግረዋል። በዛሬው መርሃ ግብር የኢንዶር ጌም ላይ የቡብ የሻህ የገበጣ ባለ 12 እና ገበጣ ባለ 18 ውድድሮች ከጧት ጀምረው እየተካሄዱ ነው ያሉት። የፌስቲቫል ውድድሮችም እየሄዱ ነው ያሉት። ስለዚህ ዛሬ በጣም በደንብ ቅስቀሳ ተደርጓል። ህብረተሰቡ ደግሞ ገብቶ የፌስቲቫሉን ፕሮግራም እንዲከታተል። ስለዚህ በጣም ቆንጆ ነው ያለው።
አጀማመሩ መርሃ ግብሩ በጣም ጥሩ እየሄደ ነው ያለው። በዚህ ሁኔታ እስከ መጨረሻው እንዲቀጥል ነው የሚፈለገው። እንዳያችሁት ቡድኖች አንድ ቦታ ላይ ዩኒቨርሲቲ ላይ ነው ያረፉት። ዩኒቨርሲቲ ላይ ሲያርፉ አብሮነታቸውን እንዲሁም የባህል ትስስራቸውን የሚያጠናክሩበት በዚሁ ደግሞ የባህል ትውውቃቸውን ደግሞ የበለጠ የሚያሳዩበትና የሚያስተዋውቁበት ትልቅ መድረክንም ነው ከባህል ፌስቲቫሉ ባሻገር ማለት ነው። ስለዚህ በአጠቃላይ በብሔር ብሔረሰቦቻችን ወይም ደግሞ በክልሎቻችን መካከል ያለንን አብሮነትና ጥሩ ወንድማማችነትና እህትማማችነትን በጥሩ ዲሲፕሊን በጥሩ ስፖርታዊ ጨዋነት ውድድሩን ጀምረዋል። እስከ መጨረሻው ድረስ በፌስቲቫሉ በስፖርታዊ ውድድሩም የሚቀጥል ነው የሚሆነው ማለት ነው። አሁን ለባህል ስፖርት የተለየ ትኩረት መደረጉን የጠቆሙት ፕሬዝዳንቷ በጋራ እየሰራ እንገኛለንም ሲሉ ተናግረዋል። ልኡካን ቡድን የሚመስሉት ያው መሪያቸውን በሚል እንግዲህ ቡድን መሪዎች ጋር በደንብ ተወያይተናል። እሱ አሁንም በውድድሩን በጤናማ መልኩ በጥሩ ስፖርታዊ ጨዋነት ውድድሮች እንዲጠናቀቁ በየጊዜው እየተወያየ ችግሮች እንኳን ቢኖር እየተወያየን ችግሮችን እየፈታን ነው የምንሄደው። በጣም ቆንጆ ነው ያለው ነገር ጅምር በጣም አሪፍ ነው። በዚሁ እንዲቀጥል እንግዲህ የጋራ ጥረት ይፈልጋል ማለት ነው። ስለዚህ እነሱ ጋር በደንብ እየሰራን ነው ያለ ነው። ታዳጊ ፕሮጀክት ላይ ትምህርት በተለይ የተጀመሩ እንደ አዲስ አበባና ኦሮሚያ ላይ በሰፊ የታዳጊ ፕሮጀክቶች አሉ። አይታችሁ ከሆነ አሁን ውድድሩን ስትገቡ በተለይ ኢንዶር ጌም ላይ ልጆች ናቸው ተማሪዎች ናቸው የሚወዳደሩትና ይሄ በሁሉም ክልል አንደኛ ዜጎች በካሪኩለምም አለ ከአራተኛ አምስተኛ ክፍል ጀምሮ እስከ ዩኒቨርሲቲ ደረጃ ባህል ስፖርት ተካቶ የትምህርት እየተሰጠ ነው። ይሄን ወደ ተግባር መሄድ አለበት። ዜጎች የራሳቸውን ባህል እሴታቸውን ባህላዊ ስፖርቶቻቸውን አውቀው ታድገው ማሳደግም እንደ ዜጋም እንዲሁም ደግሞ እንደ ትውልድ ላይ ስንሰራ ባህላቸውን እያወቁት እንዲሄዱ መስራት መቻል አለብን። ሁለተኛው የባህል ስፖርት ፌስቲቫል የደቡብ ኢትዮጵያ የሐረሪና የሲዳማ ክልል የባህል ቡድኖች ፌስቲቫላቸውንም አቅርበዋል። ውድድሩና ፌስቲቫሉ እስከ መጋቢት 7 2017 ዓ.ም ድረስ እንደሚከናወንም ባልደረባችን ዮናስ ሙላ ያደረሰ መረጃ ይጠቁማል። ከኢሜን የምሽት ስፖርታዊ ዜናዎቻችን እነዚህን ይመስሉ ነበር። መልካም ምሽት ይሁንላችሁ።